የምክክር ኮሚሽን እየተባለ ወይንም የምክክር ሂደት እየተባለ የሚነሳው ነገር በጣም ብዙ ነገር በተለይ ናዝሬት ተካሂዶ በነበረው ስብሰባ ላይ ስለነበረው ነገር ስንሰማ የነበሩት መረጃዎች አብዛኞቹ በአንድም በሌላ መንገድ ይወጡ የነበሩት ከኦሮሞ ልሂቃኖች ነበር የነበረው። ለምሳሌ ቀድሞ ጀዋር መረጃ ማውጣት ጀመረ አይደለ? ከዛ በኋላ ደግሞ ቢቢሲ አፋን ኦሮሞ የሰራውን ዘገባ ሰራው። እሱን በተመለከተ ሀሳብ ወደ እናንተ አድርሼ ነበር። በጣም እመኝ የነበረው ሌላው የብልጽግና አባል ከኦሮሞ ልሂቃን ውጪ ያሉት ሌሎች የብልጽግና አባላት በዚህ ጉዳይ ላይ ምን ነበር የነበረው የናዝሬቱ ጉባኤ የሚለውን ነገር መረጃ ያደርሱናል አያደርሱንም የሚል ነገር ነበር። በእውነት በጣም በስጠብቅ የነበረው በደንብ የሚገራርም መረጃ አግኝቼላችኋለሁ። በዚህ ረገድ በተለይ ጌዲዮን ጢሞቴዎስ ታሪካዊ ስለሰራው ነገር በደንብ ነግራችኋለሁ። አንድ በእርግጠኝነት የምነግራችሁ ነገር ብልጽግና ውጤቱ የዚህ ሂደት ውጤት ምንም ይሁን ምንም ብልጽግና ራሱ ብልጽግና እንደ ድርጅት ሊፈርስ የሚችልበት ጊዜ እየመጣ መሆኑን ራሱ ድርጅቱ ብልጽግና ህልውናው አብይ ስርዓት ሌላ ነው አይደለም። እንግዲህ ብልጽግናን ሃይጃክ ያደረገ የግል ንብረቱ ያደረገ ነው የአብይ ስርዓት አይደለም። የአብይ ስርዓት ብቻ ሳይሆን ብልጽግና ራሱ እንደ ብልጽግና ሊቀጥል የማይችልበት አውድ እንዳለ ከፊት የሚያመላክቱ በርካታ መረጃዎችን ማግኘት ችያለሁና እጅግ በጣም ደስ ብሎኛል። ለአማራው የምነግረው ነገር ምንድነው? የመጪው ጊዜ እና የመጪው ትግል በተለየ የትግል አውድ የምንታገለው ትግል መሆኑን ተገንዝቦ ለዛ መጠነ ሰፊ ዝግጅት እንዲያደርግ በዚህ አጋጣሚ መናገር ነው የምፈልገው። ብልጽግናም እንደ ድርጅት ሊፈርስ የሚችልበት እድል ከምን ጊዜውም በላይ እየሰፋ የመጣ መሆኑን ተመልክቻለሁ። የሚሰራው ደባ በዚህ ምክክር ኮሚሽን ስም በጣም ለማመን የሚከብዳችሁ ነው። አዲስ አበባ ላይ የተሸረበው አደጋ፣ አጠቃላይ ያለውን ሁኔታ፣ የቋንቋ፣ የመሬት ኤቭሪቲንግ የነበረውን ነገር እና ብልጽግና የያዘውን ነገር እንዴት የአማራው ጥያቄ እዛ ናዝሬት ላይ በነበረው ሁኔታ የተነሱ ጥያቄዎችን እንዴት ጌዲዮን ጢሞቴዎስ እንደዘለላቸው በጣም የሚያስገርሙ ነገሮችን ነው ስሰማ የነበረው። ስለዚህ ሌላ ቀጣይ የትግል ምዕራፍ እጅግ ኮምፕሌክስ የሆነ ደግሞ የትግል ምዕራፍ ብልጽግናን እንደሚጠብቀው በግልጽ መናገር የምችልበት ደረጃ ላይ ደርሻለሁ ለማለት ነው። ምክንያቱም ቅሬታዎቹ እየመጡ ያሉት አሁን ከኦህዴድ ብልጽግና ሳይሆን ከሌሎች አካላት መረጃ ማግኘት መጀመራችን ትልቅ ነገር እየመጣ እንዳለ ማሳያ አድርጌ ወስደዋለሁ። ህዝቦች ላይ ጦርነት አውጇል። ስርዓቱ አከሰባት መሆን እያለ ነው። ይኸው በሚዲያ ላይ የምትሰማው እንደ ህዝብ ነው ያሸነፍነው፣ የኛ ነው ስርዓቱ። ሞቱማን ተርካንፊ ረፉደችው ቀባ ይላል። አሁን የሰውዬ እርምጃ መውሰድ አለበት ትግራይ ላይ ወረጥም ዶጅ ደን ከናረት ተርካንፊ ፉደችው ቀባ ሞቱማን ከኛ ይላል። እርምጃ መውሰድ አለበት እነዚህ ሰዎች ላይ። አስቂኝ እኮ ነው ይሄ ጥምዶ የሚባለው ነገር። አሁን እኛን ሊገዙ ነው እነዚህ ተመልሰው መጥተው ይላል። አሁን ይሄ ንቀት አዚፍ ትግራይ is not part of the ruling እንትን የኢትዮጵያ ስርዓት አካል እንዳልሆነች አድርጎ ትግራይን ማሰብ፣ አማራን የመንግስቱ አካል አድርጎ አለማሰብ የሚያስከፍለው ዋጋ ቀላል እንዳልሆነ ለምንድን ነው ልሂቃኑ ለህዝቡ ማይነግሩት? by the way in fact I am protecting እኔ ኦሮሞን ፕሮቴክት እያደረኩ እንደሆነ ነው የሚሰማኝ ይሄንን ፕሮግራም ስሰራ። ይሄ አገዛዝ ኦሮሞ ውስጥ እንዲደበቅ መፍቀድ አያስፈልግም። ወንጀል ሰርቷል፣ ፍጅት እየፈጸመ ነው። በዚህ ስርዓት ስም ወጥተህ አከሰባት መሆኔ ሞቱማንኩን ከኛ ከንሰበ ከኛ ልትለው አይገባም። ይሄ የኛ ነው፣ እንደ ህዝብ አሸነፍን፣ እንደ የኛ ስርዓት ነው ማለት አደጋ አለው። ኖት ኢን አወር ኔም በእኛ ስም ግፍ እንዲሰራ አንፈልግም። በእኛ ስም ኢትዮጵያን እንዲጨቆኑ አንፈልግም። ለኢትዮጵያ እኩልነት፣ ለኢትዮጵያ ህዝብ ሁሉ የተስማማ ለኦሮሞ ይስማማዋል የሚል ልሂቅ ነው የሚያስፈልገው። ኦሮሞ ትልቅ ህዝብ ነው። ምንም አይነት ስትራክቸራል ዲስአድቫንቴጅ የለበትም። አንሙት ማለት ትምህርት ቤት ብትልከው ከሌሎች የአማራ ልጆች ከትግራይ ልጆች ጋር ከወላይታና ሲዳማ ልጆች ጋር እኩል ኮምፒት ያደርጋል፣ ይማራል፣ ይወዳደራል። እንደ ህዝብ ነው አከሰባት መሆኔ የሚል ትርክት ማስተጋባት እና ትግራይ ላይ እርምጃ ይውሰድልን፣ ተመልሰው ወደዚህ አይመጡም፣ የኛን ፍቃድ ሊመጡ አይችሉም ማለት ምን ማለት ነው? ምንድነው የምትሰራው? የፌደራል መንግስት ነው ማለት ታዲያ ለምንድነው አብይ አህመድን የኦሮሚያ ክልላዊ መንግስት ወይንም ደግሞ የኦሮሚያ ጠቅላይ ሚኒስትርና ፕሬዚደንት የማታረገው? ፌደራል የሚለው ሰንስ ምንድነው ጥቅሙ ታዲያ? ይሄ መንግስት የአንድ ብሔረሰብ ነው እያልክ ክሌም የምታደርግ ከሆነ በግልጽ እናውቃለን እኮ ስርዓቱ እንዴት እንደተገነባ እኮ አንሙት እናውቃለን። ግን እኛ ይሄንን አገዛዝ የኦሮሞ ስርዓት ነው ብለን መፈረጅ አንፈልግም for whatever reason። አደጋው ቀላል ስለማይሆን ልሂቃኑ ግን መተው ምን እያሉ ነው? እዚህ ጋር አከሰባት መሆኔ ይሄ እንደ ብሔር ነው ያሸነፍነው፣ እንደ ህዝብ ነው ያሸነፍነው፣ ይሄ ስርዓት የኛ ነው፣ ይሄን ስርዓት መከላከል አለብን እያሉ ልሂቃኑ ይናገራሉ። እንደዚህ አይነት ንግግር ሲናገሩ ተሰማቸዋል።
ይሄንን ደግሞ በሁሉም አካባቢ ላይ እንትን ለማድረግ ህዝባዊ እንዲሆን ለማድረግ ህዝብ ውስጥ ለመደበቅ ኦህዴድ ጥረት እያደረገ ነው። አሁን እንዳልኩት ይሄ የህዝቡ አስተሳሰብ አይደለም። በግልጽ ኦሮሚያ ውስጥ እኮ ከባድ ትግል ገጥሞት አንሙት አብይ አህመድ ኦሮሚያ ውስጥ መዋቅር የለውም እኮ ብዙ አካባቢዎች ላይ ከባድ ፈተናና ትግል እየተደረገ ነው ያለው። ምዕራቡን የምታውቀው ነው፣ ደቡቡን የምታውቀው ነው፣ ማዕከላዊውን የምታውቀው ነው። ያለበትን ሁኔታ እናውቀዋለን ማለት ነው። ግን ልክ አደጋ እየመጣ ነው ብሎ ሲያስብ ትሬቱ ከተገማች ፐርሲቭድ ከነበረው ትሬት ወደ ተጨባጭ አደጋነት ተሸጋግሯል ብሎ ሲያስብ ሚሊሻን ሞቢላይዝ ለማድረግ ይሄንን ትርክት ይጠቀማል። ህዝብን ለመቀስቀስ ሲፈልግ ይሄንን ትርክት ይጠቀማል። ልሂቃኖቹን ሚዲያ ላይ እየመጡ ይሄንን ስርዓት የኛ ስርዓት ነው እያሉ እንዲናገሩና ህብረተሰቡም ይሄን አስተሳሰብ እንዲገዛው ለማድረግ ጥረት ሲደረግ ትመለከታለህ ለማለት ነው። አንሙት ባለጌና ጨዋ ስታላ ጨዋ ነው የሚያሸንፈው ይላል። ማን ነው ባለጌ ነው የሚያሸንፈው? በአደባባይ ከሆነ ባለጌ ነው የሚያሸንፈው። አዎ። እና አሁን ከዚህ አገዛዝ ጋር መጣላት ከዚህ አገዛዝ ጋር እየተደረገ ያለው ትግል አንደኛው አስቸጋሪ ባህሪው እንደ ፓርቲ ፖለቲካም በዛ በምንም ውስጥ አንዱ አስቸጋሪ ነገር የሆነው የባለጌ ፖለቲካ ስለሚተገብሩ ኮንቪንስ ኤንድ ኮንፊውዝ አድርገን የሚል የዱርዬ ሰምተዋል አይደል? በቃ መደመርን በላው እያለ የሚያወራ ማለት ቅርቤት ውስጥ ሄዶ መደመርን በልተዋል ከዛ ኮንቪንስ ኤንድ ኮንፊውዝ እያለ የሚጫወት የባለጌ ፖለቲካ ስለሆነ የሚጫወቱት ያንን የሚመጥን የመከፋፈል የመለያየት የማጋጨት የምናምን ያንን የሚመጥን ትግል እንደሚፈልጉ ምንም ጥርጥር የለው። እንደ ስቴትስማን እያሰብክ ልትታገላቸው የማትችል እንደሆነ በጣም በግልጽ ወጥቷል። በሌላ ረገድ እንደው አንድ መጠቆም የምፈልገው በዚህ በመጨረሻ ብዙዎች ስለራሳቸው እኔ እውነት ለመናገር አማራውን ብዙዎችን አማራዎች በአዲስ አበባ በተለያዩ ሀገሪቱ ክፍል የአማራነት ስሜታቸውን በመቀስቀስ በአማራነት እንዲቆሙ የአማራነት ኮንሽስነስ እንዲፈጠር በማድረግ ረገድ ከአማራ ብሔርተኝነት ይልቅ ከአማራ ጥቃት ትርክቶች ይልቅ የዚህ አገዛዝ ግፍና ነውረኝነት ትልቅ ሚና ተወስዷል። ብዙዎች በቤተሰብ በግል የሰልፍ ኮንሽስነስ ብዙ እኔ እኮ እንደዚህ ነኝ ብለው ብዙ በማያስቡበት በማይመክሩበት ደረጃ እናንተ እኮ እንደዚህ ናችሁ ብሎ የሚሰነዝራቸው ጥቃቶች፣ ፍረጃዎች፣ ማግለሎችና ሌሎችም ነገሮች ለካኔ እንደዚህ ነኝ ለካንትን ነኝ አዎንትን ነኝ ብሎ ብቻ ሳይሆን እነዚህ ሰዎች ብሎ እነሱ እያለ ሰልፍ ኮንሽስነሱ እንዲያድግ አስተዋጽኦ አድርጓል። አሁን ኢትዮጵያ ውስጥ እነሱ እየተባለ ነው ያለው ያለ ነውር የኛ መንግስት የኛ ጊዜ የኛ ተራ የኛ አገዛዝ ሌሎች አይመጧትም እያለ የሚከራከር እያለ የሚያውጅ አስደናቂ ስብስብ ነው። ይሄ በርከት ያለ አስተዋይ ለሆነ የኦሮሞ ሊግ የቀትር መብረቅ ሊሆንበት ይገባል። ሊደነግጥ ይገባል። እንዴ በቃ ከዚህ በኋላ ምንም አታመጭም እየተባለ እኮ ነው ያለው። ማንም ምንም አታመጣም እንሰብራለን የኛ ጊዜ ነው ምን ታመጣለህ እኛንን ምን ወስንባት እየተባለ ነው ያለው። እንደ ኢትዮጵያ ባለ ሀገር ብዝሃነት ባለበት ሀገር እንዲህ አይነቱን እብሪትና አቡይነት ተቀብሎ ሊኖር የሚችል ትንሽ ትልቅ ምናምን የሚባል ቡድን መቼም አይኖርም። የጊዜ ጉዳይ ካልሆነ በስተቀር ገብሮ የሚኖር ህዝብ የለም አይኖርም ብቻ ሳይሆን ያገዛዝ ሊቀበር የሚችልበት በጣም አስቻይ ሁኔታ ተፈጥሯል ማለት ነው። እጅግ በጣም አመሰግናለሁ። የአማራ ህዝብ የህልውና ጥቃቶችና የፍትህ ጥያቄዎች አዎ ውስጣዊም ናቸው፣ አዎ ውጫዊም ናቸው። በአብዛኛው ደግሞ ውጫዊ መዋቅራዊና ህጋዊ በፖሊሲ በህግ በምን የተቀመጡ እንደሆኑ እናውቃለን። ከውስጣዊ ቅራኔዎች አሉ፣ ውስጣዊ የህልውና አደጋዎች አሉ ሲባል ሰብሚሲቭ የሆነውን ሪፕሬዘንት ወኪል ይሄንን የገበረው ወኪል በጠላት ፍላጎት ልክ ተቀርጾ የተቀመጠው ወኪል መዋቅር የክልል መዋቅር የወረዳ የዞን ይዣለሁ የሚለው መዋቅር የህልውና ጥቃቱ አካል ስለሆነ ይሄ አካል መወገድ የዚህ አካል መጠረግ መሰረታዊ አንደኛው የውስጥ ህልውናን የማረጋገጥ ሂደቶች አንደኛው ምዕራፍ ላለፉት 30 ዓመታት ማጥቃቱን ማስጠቃቱን አላቆመም፣ መዋቅር መያዙን አላቆመም። ዛሬም የቱንም ያህል ህልውና የለውም ብትል ዛሬም ሚሊሻ ለመመልመል አድማ ብተና ለመመልመል በጀቱን የአማራን ህዝብ በጀትና ሀብት ለአማራው ማጥፊያ ለመዋል የቦዘነ ለዚያ የሰነፈ ኃይል አይደለም። ስለዚህ የአማራ ህዝብ ቅራኔ በመሰረታዊነት በአማራ የታጠረ ነው እያልኩ አይደለም። ግልጽ መሆን አለበት። ከውስጣችን ይሄ ሰብሚሲቭ የሆነ ወኪል በጠላት ፍላጎት ልክ ተቀርጿን ያልነው ወኪል ግን መወገድ ያለበት ህልውናን ለማረጋገጥ በሚደረገው ትግል ውስጥ ዛሬም የጠላት እጀታ ሆኖ እየሰራ በመሆኑ መወገድ ያለበት ከዚህ ወኪል ጋር ቅራኔ ያለው አማራ ይሄ ወኪል መወገድ አለበት። ክልሉ ላይ ያለ መዋቅራዊ ሌላም ሁኔታ መለወጥ አለበት። የአማራን ህዝብ ኑሮ ለማሻሻል ለማሸጋገር በሚያስችል መንገድ የሚሰራ ሰብስታንሻል የሆነ
ትክክለኛ የአማራ ህዝብ ወኪል እዛ ክልል ላይ መምጣት አለበት። የአማራ ህዝብ የህልውና ጥያቄ የፍትርት ጥያቄ ግን እዛ ጋር የሚያበቃ አይደለም። በነገር ላይ ፍትርት እናረጋግጣለን ሲባል አማራውን በማጥቃትና በማስጠቃት እጀታም ሆኖ ወኪልም ሆኖ ተላላኪም ሆኖ የአማራ ህዝብ የህልውና ጥቃቶች አካል የሆነው በቀጥታ ይሁን በተዘዋዋሪ ይሄ አካልም ተጠያቂ ነው። ይሄ አካል የፍትህና ርትዕ ጥያቄያችን ይሄንን አካል የሚዘል አይደለም። አይረባምና ተላላኪ ነውና እንዳው ዝም ብሎ ነውና ተብሎ የሚዘለል አይደለም። ባደረገው ልክ ተጠያቂ ነው። ህልውናን የማረጋገጥ ደግሞ ግን የመፍትሄ አካል ሆኖ ግን ሊቀርብ አይችልም ነው የኔ ፖይንት። ኔቨር የመፍትሄ አካልማ ሊሆን እንዴት ይሆናል? እየተዋጋ ነው ያለ እንዴት የመፍትሄ አካል ይሆናል? የመፍትሄ አካል ልሁን ብሎ እኮ 2010 የሰራው ታየው። የመፍትሄ አካል ልሁን ብሎ የአማራ ወጣቶች መሪ ድርጅት አታጋይ ድርጅት በሌለበት ያደረጉትን ተቃውሞና ትግል ጠልፎ ብቸኛው በወቅቱ ይብዛም ይነስም ይጣፍጥም ይምረርም ተሰባስቦ ተደራጅቶ የነበረ መዋቅር የነበረው ኃይል እሱ በመሆኑ ጠልፎ ወሰደ 2010 ላይ እና በቃ የአማራ ጥያቄ ገብቶኛል ብሎ እኮ ዘራፍ አለ። የት ደረሰ? የትም። አሁን በመጨረሻው ሰዓት ልክ ያኔ ያደርግ እንደነበረው 2008 2009 የአማራን ሬዚስታንስ በመምታት በመመከት ዋነኛ ተሰላፊ የነበረው ብአዴን 2010 ላይ የጥያቄዎቹ ባለቤት ነው ብሎን የተሰለፈው እንደምናስተውሰው አሁንም ይሄንን 3 ዓመት በዚህ ደረጃ ያገዛዙ እጀታ ሆኖ እየተዋጋ ኖሮ ነገሮች ሚዛን ሲቃወስ ወይም ሚዛን ሲዛባ የህዝባችን ጥያቄ ልክ ነው የፋኖ ጥያቄ ልክ ነው ብሎ እንዳንድ የተደራጀ ኃይል ያችን የ2010 ድራማ ለመድገም ቢመጣ ተቀባይነት ያለው አይደለም። 3 ዓመት ከበቂ በላይ ነው። እስከዛሬ ያልገባውን እስከዛሬ የታገለንን ኃይል ከዚህ በኋላ ማጥቃቱን ሊያቆም ይችላል። አጋርና ፊት ተሰላፊ ወይም የመፍትሄ አካል ለመሆን ግን እድል የለውም። የመፍትሄ አካል መሆን የሚችለው በአንድ ነገር ነው። ከገዢ ቡድኑ በመነጠል ከብልጽግና በመነጠል ከአብይ አህመድ ገዢ ቡድን ከኦህዴድ በመነጠል ብቻ የኦህዴድን ትእዛዝ ባለመፈጸም የመፍትሄው አካል መሆን ይችላል። አንድ አስተዋጽኦ ስለሆነ ለመፍትሄው ትላንት ትግራይ ላይ ሄዶ 3 ጉዳዮች ላይ ነው አንተም ፕሮግራም ሰርተህበታል አንሙት። በ3 ዋና ጉዳዮች ላይ ከትግራይ ከነበሩ ከአማኑኤል ጋር ተገናኝተው ካስቀመጧቸው ነገሮች ውስጥ 3 ነገሮች ላይ ነው በዋናነት ምክክር ያደረጉት። አንደኛው ያው በአማራን ጨምሮ ትግራይ እና በበርካታ ምስራቅና ምዕራብ ኢትዮጵያን ጨምሮ በበርካታ አካባቢዎች ላይ መጠነ ሰፊ የድርቅ አደጋ እስካሁን ድረስ እየዘነበ እንዳልሆነ በቀደም እንግዲህ ዘነበ የሚል መረጃ አግኝተናል። በነገራችን ላይ ግን ሁሉም ቦታ ላይ እንዳልሆነ ነው ዛሬ መረጃ እያሳየን ያለው። በርካታ አካባቢዎች ላይ አሁንም የሐምሌ ዝናብ በሐምሌ ውስጥም ጭምር ዝናብ የሌለ መሆኑ እየተነገረ ነው ያለው። ከዚህ ጋር ተያይዞ እጅግ አስፈሪ የሆነ ድርቅ እና ድርቁን ተከትሎ ሊመጣ የሚችል ረሃብ እንግዲህ ታውቃለህ አንሙት ኢትዮጵያ ዝናቡን በነበረ ጊዜ ለወትሮም በረሃብ የምትጠቃ ሀገር ነች። አሁን ላይ ደግሞ በዚህ መጠን የዝናብ አለመኖር በማህበረሰቡ ላይ እየፈጠረ ያለው አደጋ ፍርሃት ቀላል የሚባል አይደለም። ይሄ ወደ ሂውማኒቴሪያን ካታስትሮፍ ሊያድግ ይችላል የሚል መጠነ ሰፊ ስጋት አለ እና ያንን አስመልክቶ አስቀድሞ ፕላን ለማድረግ የሚያስችሉን ንግግሮችን ለማድረግ ጥረት እየተደረገ ነው ያለው። በትግራይም ያለው አስቀድሞ እንግዲህ ጦርነት አፌክት ያደረጋቸው በከፍተኛ ውድመት ውስጥ ያሉ አካባቢዎች ናቸው። አማራና ትግራይ በመንግስት በታወጀ ጦርነት የሚሰቃይ ህዝብ ነው። ያላለቀውን ህዝብ ደግሞ አሁን ረሃብ መጥቶ እንዲጨርሰው ለማድረግ የተመቻቸ ሰሞኑን እንግዲህ ስትመለከት የነበረው ዳታ እንኳን ለዓለም አቀፍ ሂውማኒቴሪያን ኢንተርቬንሽን የሚያገለግል መሰረታዊ የሰብአዊ አቅርቦት ድጋፍ እንዲደረግ በተለይ በምግብ ዙሪያ ድጋፍ እንዲደረግ ዳታ ሲጠየቅ የተጋላጮችን ቁጥር በመከልከል የሃንገር ዳታ ሪፖርት ኢትዮጵያ እንዳይኖራት የ2026 ሪፖርት ዳታ እንዳይኖር በመከልከል ኢትዮጵያ አሁን ሃንገር ሪፖርት ላይ ሚቲንግ ነው። ሂውማኒቴሪያን ኢንተርቬንሽንን ፕላን ማድረግ አይቻልም። እንግዲህ አስበው ዝናብ አቅርቦቱም የለም። በጦርነት የተጎዳ አካባቢ ነው። ከፍተኛ የሆነ ሰብአዊ አቅርቦት ድጋፍ መጀመሪያ የሚፈልግ የነበረ ነው። ከዛ ባሻገር ደግሞ አሁን ያለውን ዓለም አቀፍ ሁኔታ ታውቀዋለህ። በተለይ በሰብአዊ አቅርቦት ድጋፍ ዘንድ ከፍተኛ የሆነ መቀነስ ነው ያለው በብዙ ሀገራት ላይ። ይሄንን ተከትሎ ሊመጣ የሚችለውን ሰብአዊ ቀውስ መገመት ትችላለህ በበርካታ የሀገሪቱ አካባቢዎች ላይ ማለት ነው። ከዚህ ጋር ተያይዞ እንግዲህ ኃላፊነት አለን የሚሉ ጠቅላይ ሚኒስትሩ መቀሌ ከሄደ 5 ዓመት ሆኖታል። መቀሌ መሄድ አይችልም። መቀሌ መሄድ የሚችሉት የአሜሪካ አምባሳደር ናቸው። ስለዚህ እሳቸው ናቸው እየሄዱ በእንደዚህ አይነት ሰብአዊ አቅርቦት ድጋፍ ላይም ፕላን ለማድረግ እየተገደዱ ያሉት። በአንድ በኩል እሳቸው ሆነው ትመለከታለህ። ሀገሪቱን እመራለሁ የሚለው ግን ሌላ አካል ነው። በተጨባጭ ግን በሁሉም አካባቢዎች ላይ መሄድ የሚችሉት ግን አንድ አምባሳደር እንደሆኑ ትመለከታለህ። አምባሳደር ማሲንጋ ጉዞ ያው ዝም ብሎ የአንድ አምባሳደር ጉዞ አይደለም። ዝም ብሎ የአንድ አምባሳደር በአንድ ሀገር ውስጥ የሆኑ ክልሎች ላይ እየተደረገ ያለ ጉዞ አይደለም። የአሜሪካ መንግስት ምን እያለ ነው የሚለውን ነገር የሚነግር ምን እየፈለገ ነው የሚለውን ነገር የሚነግር ብዙ ትርጉም ያለው እንደሆነ ነው
መረዳት የሚገባው የሚቻለው። ለምሳሌ ትግራይ ሄደ፣ ከፌደራል መንግስቱ ጋር ይነጋገራል። ትግራይ ሄደ፣ አሁን ደግሞ አማራ ክልል ሄደ፣ ጎንደር ሄደ። ምን ማለት ነው ይሄ? በተወሰነ ደረጃ የተወሰኑ ትንታኔዎችን ለማየት እየሞከርኩ ነበረ። ትንግርቱ ለምሳሌ በሰሜኑ ጦርነት ወቅት የአሜሪካ መንግስት ፖዚሽን፣ አቀራረቡ፣ ቋንቋ ምን ይመስል ነበር፣ አሁንስ ምን እያሉ ነው ያሉት የሚለውን ለማየት ሁሉ እየሞከርኩ ነበርና አሁን እየነገረን ያለው አሁን ኢትዮጵያ ውስጥ ባለው ውጥረት ሁሉንም ወገን እየተመለከትኩ ነው። ሁሉንም ነገር እያነጋገርኩ ነው። አንድ አካልን ብቻ እያነጋገርኩ አይደለም። ሁሉም ጋር ያለውን ስጋት፣ ኮንሰርን፣ ግሪቪያንስ፣ ቁጣ፣ ዋቴቨር እየሰማን ነው። ወገንተኛ አይደለንም። እኛ ከፌደራል መንግስቱ ጋር ብቻ አይደለም የምናወራው። ክልል ላይ ካሉ በዚህ በእነሱ ቋንቋ ኮንፍሊክት በሚሉት ሁሉንም ቦዝ ሳይድስ ኦፍ ዘ ኮንፍሊክት ይለዋል። በግጭት ውስጥ ወይም በጦርነት ውስጥ በዛ አለመግባባት ውስጥ በቅራኔ ውስጥ ያሉ ሁሉንም ተዋናያን ያለ ወገንተኝነት እየሰማን ነው፣ እያነጋገርን ነው፣ እየጎበኘን ነው የሚል መልእክት የሚተላለፍበት ነው። በነገር ላይ ቋንቋቸው ተቀይሯል በተወሰነ ደረጃ። ለምሳሌ ያኔ በሰሜኑ ጦርነት ወቅት 90% ይደረጉ የነበሩ ንግግሮች፣ ውይይቶች ከፌደራል መንግስቱ ጋር ነው የነበሩት። አሁን ከሚመለከታቸው ለምሳሌ ትግራይ ሄዱ፣ ትናንትናም ስናነሳው እንደነበረው የሲቪክ ማህበራትን፣ ኤንጂኦዎችን፣ የሰብአዊ እርዳታ አቅራቢ ፈጻሚ አካላትን እነሱን ሁሉ ነው ሲያነጋግር የነበረ። የፖለቲካል ኤሊቱን ወይም የሩሊንግ ክላሱን ብቻ አልነበረም። ስለዚህ በሁሉም ረገድ ከሁሉም ጋር እያወራሁ ነው ያለሁት። ሁሉንም እያነጋገርኩ ነው። ወገንተኛ አይደለሁም። የአንድ ወገን ወሬ ብቻ እየሰማሁ አይደለም። ሁላችንም ለመስማት ዝግጁ ነኝ የሚል መልእክት እያስተላለፈ ነው ያለው። ትግራይም በመሄድ አማራም በመሄድ ዝም ብሎ ጀስቸር አይደለም። አንተ እንዳልከው ዝም ብሎ ምልክት አይደለም እያሳየ ያለው። መቀሌ ሄደ ብለው ቀጥሎ ጎንደር ሄደ ስትል ዝም ብሎ አይደለም። ስለዚህ ግጭት ወይም ጦርነት ወይም ስጋት ካለባቸው ክልሎች፣ አካባቢዎች ጋር ሁሉ እየተነጋገርኩ ነው፣ እያወራሁ ነው የሚል መልእክት እየላከልን ያለው። ይሄ ከሞላ ጎደል የአሜሪካን እንደ ፖሊሲ ክሬዲቢሊቲውን፣ ታማኝነቱን፣ ወገንተኛ ላለመባል የሁሉንም ድምጽ ሰማለሁ፣ የሁሉንም ቅሬታ ሰማለሁ፣ ሁሉንም አነጋግራለሁ፣ ሁሉም ቦታ አገኛለሁ። ስለዚህ አሜሪካ ታማኝ የሆነ የሁሉንም ስሜት የሚያዳምጥ የሚረዳ ሸምጋይ ነው እንበለው። ወይም ወታደራዊ ሽግግሩንም ይነግረናል እኮ የአማኑኤል ንግግር ምንድነው የሚለው? በድሮን ውስጥ ሆነው ድሮን እየተቃጣባቸው ቴክኖሎጂ ታጥቀናል የሚለው አካል ያን ሁሉ ሀብት እያፈሰሰ ያን ሁሉ እንትናፍ እያፈሰሰ የሚረዳቸው መንግስት የለም እያለ የክልሉን መንግስትም ጭምር አሰማርተውባቸው ያን ሁሉ ሚዲያና ፕሮፓጋንዳ እየተጠቀመ እንዳልከው የዓለም አቀፍ ዲፕሎማሲውንም አጌንስት አማራ ሞቢላይዝ አድርጎ ኢንስትሩሜንታላይዝ አድርጎ የሀገሪቱን ተቋማት እነ ባንክ እነ ምናምን ሁሉ በጸረ አማራ ትግል ውስጥ ጸረ አማራ ያሰላለፍ እንዲይዙ አድርጎ እነ አብንን እነ ኢዜማን ሁሉ ከጎኑ አሰልፎ ልክ ነው ብልጽግና ያለበትና ያለውን ሪሶርስ አማራ አግኝቶ በዚህ የሪሶርስ አሲሜትሪ ውስጥ ሆኖ ነው ይሄንን ትግል አንሙት እየሰራ ትግሉ ምን አመጣ ይላል አማኑኤል። ክፍለ ጦር መደምሰስ ጀመረ ይላል። ሻምበሎችን የብልጽግና ክፍለ ጦሮችና ሻምበሎችን መደምሰስ ጀመረ። ኮሎኔል ይማረካል። ኮሎኔል የስም ጥራልን የምትጠራውን ስም ኮሎኔል መማረክ ተጀመረ። የማዕከላዊ እዝ አመራር ጀነራሉ ወለጋ ላይ ነው እንደዛ ይሆነው። ከማል ገልቾ የጻፈውን ታስታውሳለህ? አንሙት ወለጋ አማራ ከሚሳደድበት ተነስቶ በምን አይነት ደረጃ አድጎ ንቅናቄው የአብይ አህመድ ጀነራሎችን እስከ መማረክ የአብይ አህመድ ጀነራሎችን ምን ማድረግ እስከተጀመረበት ድረስ እንግዲህ የምትሰማው። ዛሬ አዲስ አበባ ዙሪያ አብይ አህመድ ራሱን እንዲከላከል ተገደደ። ዛሬም ግን ምን ይላል? እያቃለለው መጥቶ ምን ይላል? ሽፍቶች እያለ ያቃልለዋል። አጠቃላይ የህዝቡን ጥያቄ ዲስሚስ ሊያደርግ ይሞክራል። በወቅቱ የነበረውን ግን አንዳንድ ፖለቲካ የሚያውቁ ሰዎች ቅራኔው ምን ያህል ደረጃ እንዳደገ የሌንጮ ንግግር እኮ ይነግርሃል። በወቅቱ ትዝ ይልሃል አይደል? አንሙት ሌንጮ የተናገረው ነገር በደም የቅራኔውን ልክ ተረድተውታል። ችግሩ ግን እንዲፈታ አይፈልጉም። ጦርነት እየመጣ እንዳለ እኔ ለምሳሌ አንተ በአዳራሽ የምትለው በዛ አዳራሽ ላይ ኦህዴድ አማራ ላይ ጦርነት ያውጃል ነው ግምገማው። ሊያውጅ እየተዘጋጀ ነው። ግን አማራው ራሱን ሊመክት የሚችልበት እድል አለ ወይ የሚለውን ስንመለከት በአዴንን ይዞ አማራው ራሱን ለመከላከል ይችል ነበር ወይ የሚለውን ነገር በጣም ያሳስበን ነበር። ተገናኝተን እኮ እንደው ምን መደረግ ይችላል እንደ ጋዜጠኛ እንደ ባለሙያ እኛ ምን ማገዝ እንችላለን ወገናችን ለማለትም ነው የተገናኘ ነው በዛ መድረክ። ግን በወቅቱ የነበረው ግምገማ ምንድነው? አይ አማራው ላይ ጦርነት ያውጃል፣ ግን አማራው ኦልሬዲ ጦርነት ውስጥ ነው። ጦርነቱ የተለየ ቅርጽ ይዞ ከመምጣት ባሻገር ወለጋ ላይ ኦልሬዲ ጦርነት ውስጥ ነው። አሩሲ ላይ ጦርነት ውስጥ ነው። አዲስ አበባ ህዝቡ ጦርነት ውስጥ እንደሆነ አያውቅም እንጂ ጦርነት ውስጥ ነው ያለው።
ቤቱ ይፈርስበታል፣ ንብረቱ ይፈርስበታል፣ አይነግድም፣ ግብር ይጣልበታል፣ ይፈናቀላል፣ ጦርነት ውስጥ ነው ያለው። ህዝቡ የሚረዳበት መንገድ ነው ለየት የሚለውን ነገር በደንብ ስናነሳ ነበር የነበረው። አማራው አሁን ከዚህ በላይ ምን አይነት ጦርነት ይጠብቃል? ኦልሬዲ ጦርነት ውስጥ ነው የሚለው ነገር ነበር ሲነሳ የነበረው በዛ መድረክ ላይ አስታውሳለሁ። ምንድነው ምልህ እንግዲህ አጠቃላይ አማራው ራሱ የአማራውም ልሂቅ ጭምር በተለይ ደግሞ በብልጽግናና በጠላት ቅርጽ ተቀረጸ የምንለውም ልሂቅ አብዛኛው ልዩ ኃይሉ ይፍረስ፣ ልዩ ኃይሉ ሲፈርስ ለአማራ ሰላም ይመጣል እያለ አማራን ለማመቻመች ለሌላ እልቂት ለማመቻመች ጥረት ያደርግ ነበር፣ ይደራደር ነበረ የራሱን ህዝብ አሳልፎ ለመስጠት። ኧረ ተውት፣ ለህዝባችን ሴኪዩሪቲ ጋራንቲ የለውም፣ ህጉ አይጠብቀውም፣ የክልሉ መንግስት አይጠብቀውም፣ አማራን ሊጠብቅ የሚችል ነገር የለም። ከተሞቹን እየገቡ እያነደዷቸው ነው በተለያየ መንገድ። አንድ ጊዜ በመከላከያ ይነዳል፣ ሌላ ጊዜ በታጠቁ በሌሎች ኃይሎች ይነዳል። ኧረ ተው የክልሉ እንትን ይፍረስ አትበሉ ስትላቸው ኧረ ይፍረስ እንዴ አንድ ጦር ነው በሀገሪቱ ውስጥ የሚያስፈልገው የሚለውን ነገር እንትን እያሉ አማራ ክልል ላይ ዘመቱ። ከዛ በኋላ ይሄንን አይነት ኃይል ይሄንን አይነት ፓወር ኢምባላንስ እንዲፈጠር ሆነ። ብልጽግና አሁን ያለበት ሁኔታ ውስጥ ገብቶ በአንድ በኩል ተመርጫለሁ፣ በሌላ በኩል ቴክኖሎጂ ታጠቅያለሁ፣ በሌላ በኩል ብሔራዊ ምክክርና ናሽናል ዲያሎግ እያደረግኩ ነው እያለ በሁለት እግር ሶስት ዛፍ ላይ ወጥቶ እየተመለከት ነው እና አማኑኤልም የሚነግረን ከዛ ጊዜ በኋላ ባለፉት 3 ዓመታት መጣ ስለሚላቸው ዴቨሎፕመንቶች አማራው ላይ መጣውን ለውጥ እና የአማራው ኃይል በእርግጥም በቀጠናው ላይ ምን አይነት ኃይል ሆኖ መነሳቱን የሚያሳይ ንግግር ሲያደርግ እንደነበረ ነው የሰማነው። አማኑኤል ንግግር በትርጉም ሰምቼዋለሁ። እኔም ማን ጠበቀ፣ ማን እንደዚህ አሰበ፣ ይህን ያክል ሰራዊት በብርጌድ በእንደዚህ ያደራጃል፣ 70-80 ሚሊዮን አማራን በዚህ ደረጃ ሞቢላይዝ አድርጎ አደራጅቶ ይመራል፣ እንዲህ አድርጎ ድል ያደርጋል ብሎ ማን ጠበቀ፣ ማን አሰበ፣ ግን ሆነ ተደረገ ነው የሚለው። ይሄ ባይዘው የአማኑኤል ንግግር ወይም የአማኑኤል እምነት ብቻ አይደለም፣ አማኑኤል ሚዲያ ላይ ስለወጣ እንጂ ይሄ የብልጽግና ሰዎች ካድሬ ከላይ እስከታች የሚያምኑበት ነው። ይሄን የአገዛዙ የጸጥታና ወታደራዊ ተቋማት አመራሮችም ከላይ እስከታች የሚያምኑበት ነው። ይሄ ብዙዎቹ ቀጠናዊ ኃይሎችም የሚያምኑበት ነው። ይሄ ብዙዎቹ በኢትዮጵያ ፖለቲካ ውስጥ የሚሳተፉ ኤሊቶች ልሂቃን የሚያምኑበት ነው። ይሄ ለብዙዎቹ ለአንዳንድ አማራዎችም ተመሳሳይ ስሜት የሚፈጥር ነው። ምክንያቱም የቅራኔውን ጄኔሲስ ስለማያውቁት ማን ጠበቀ ማን አሰበ ነው ያለው። ያልተጠበቀው ያልታሰበው ለምንድን ነው? አማራው ላይ ጦርነት ሲታወጅ በርከት ያለ ወጣት በተለያዩ አካባቢዎች ላይ እየተደራጁ የነበሩ የፋኖ ሾዎች ምስራቅ አማራም የአማራ ህዝባዊ ኃይልም ጎንደር አካባቢ በተለያየ አካባቢ እንደዚህ እየተጀመሩ በነበሩበት አሁን ለምን አልተጠበቀም? ለምን አልታሰበም? ግምት ነበረ፣ ጀጅመንት ነበረ ማለት ነው። ቀድሞ አንደኛው ጀጅመንት ነበረ። ህዝብን ሞቢላይዝ ሊያደርግ አይችልም። የተደራጀ ፖለቲካዊና ወታደራዊ ተቋም ሊመሰርቱ አይችሉም። የህዝብ ድጋፍ አይኖራቸውም። ህዝብን ለማንቀሳቀስ የሚያስችል አጀንዳ የላቸውም። ወታደራዊና ፖለቲካዊ አቅማቸው እና የህዝብ ድጋፋቸው የትም የማይደርስ ነው የሚል አንደርስታንዲንግ ነበረ ማለት ነው። ነሰሰርሊ አማኑኤል ጋር እያልኩ አይደለም። ሌሎችም በርካቶችም እንደዚህ ያስቡ ስለነበረ ብዙዎች እንደዚህ ያስቡ የነበረው ለምንድን ነው? በቃ ፋኖ የሚባለው የሆኑ ወጣቶች የሆኑ እንደውም ያገዛዙ ቋንቋ የሆኑ ሽፍታዎች የሆኑ እንትኖች ምናምን ተብሎ ስለሚታሰብ ስለዚህ መሬት የረገጠ የትግል ኮዝ የህዝብ ተቀባይነት ያለው በርከት ያለ ወታደራዊና ፖለቲካዊ አቅም ሊፈጥር የሚችል ንቅናቄ መሆኑን በውል ለመገንዘብ አዝማሚያውንም ንቅናቄውንም ከመነሻው ለማየት የተቸገሩ ሰዎች ነበሩ ነው የመጀመሪያው ጉዳይ። ይሄንን ብንቶ የአማራ ህዝብ እንደ ህዝብ እንዲደራጅ እንዲህ ያለ ወታደራዊና ፖለቲካዊ ተቋም አደረጃጀት አቅም እንዲፈጥር የሚያስገድድ በደል አልነበረውም። ኮዝ በደል በቂ ነው። ሌላው ውጤት ነው። አማራ ህዝብ እንዲህ ያለ ትግል ውስጥ እንዲገባ የሚያደርግ መሳደድ እንዲህ ያለ ትግል ውስጥ እንዲገባ የሚያደርግ መጨፍጨፍ የአማራውን ወጣት፣ የአማራውን ምሁር፣ የአማራውን ልሂቅ፣ የአማራውን አርሶ አደር፣ የአማራውን ዲያስፖራ ሊያነቃንቅ የሚችል በደል ጥቃት አልተከፈተበትም ነበረ ወይ? አልተከፈተበትም ወይስ? ያንን ዕውቅና ስትሰጠው እንዲህ ያለ ጥቃት፣ እንዲህ ያለ መሳደድ፣ እንዲህ ያለ የህዝብ በደል ተለይቶ መጠቃት ይብዛም ይነስም ይቅረብም ይራቅ የሆነ ቀን የሆነ አይነት ፖለቲካዊና ወታደራዊ ኃይል እንደሚፈጥር ከሞላ ጎደል ደግሞ የዛ የጥቃት ሰለባ የተደረገውን ማንነት የሚጋሩ አካላትን ህዝብን መደብ ዘለል የሆነ ትብብር ውስጥ ሊከታቸው እንደሚችል ለማሰብ ለምንድን ያልተቻለው? ጥቃቱን ስታቃልለው፣ ጥቃቱን ትርጉም ስታሳጣው በ7 ቀን የሚጠፋ የሆነ ታጣቂ ነው ትላለህ። ጥቃቱን ስታሳንሰው ይሄ ጥቃት የህዝብ ጥቃት እንደሆነ ይሄ ጥቃት ሁሉም ህዝብ የሚጋራው እንደሆነ ዕውቅና ለመስጠትና ለመገንዘብ ተሰንፋለህ። ሰነፉ። ይሄ ጉዳይ የሁሉም አማራ ህመም ነው። የአብዛኛው አማራ ህመም ነው። የአማራው አርሶ አደር፣
የአማራው ወጣት፣ የአማራው ምሁር፣ የአማራው የፖለቲካ ኃይል፣ የአማራው ዲያስፖራ ህመም ነው፣ የትም ያለው አማራ ህመም ነው ብሎ ለመገንዘብ ስትሰንፍ አማራውን የሚያሰባስብ ጥቃት የለም የሚል ዲኒያል ውስጥ ክህደት ውስጥ ትገባለህ። ያገዛዙን ጸረ ዓላማ ፖሊሲዎች፣ ስትራቴጂዎች፣ ስልቶች፣ ምናምኖች፣ ታክቲኮች ትታቸው አገዛዙ የሚፈጽማቸውን ሴራዎችና ደባዎች እንደው አላየዋቸውም ብትል በየጊዜው ይነገሩ የነበሩ ዜናዎች፣ መረጃዎች፣ የሚወጡ ነገሮች በሙሉ እንዴት ብታቃልላቸው ነው አንድን ህዝብ በክብሩ ላይ በማንነቱ ላይ የመጣን ውርደትና ጭፍጨፋና ጥፋት ሊሰባሰብበት ሊጠናከርበት ፖለቲካዊና ወታደራዊ አደረጃጀት ሊፈጥርበት አይችልም ወደሚል መደምደሚያ እንዴት ይወስዳል?